ጤና ይስጥልኝ እንኳን አደረሳችሁ። ተውሱን ዝም ብለህ ቀጥል። ምኑን ያደርሰናል ብለህ ነው? ለየትኛው ኑሮ ነው የሚደርሰ ደረሰ? ዝም ብሎ መቼም ማለት ማስመሰል አቁሙ። እንኳን አደረሰ ሀገር ሁሌ ጋር ነው። ቀጥል አንተ ቀጥል። ሀገሩ እየተቃጠለ እንኳን አደረሰ። ለጦርነት ነው ወለራ። ቀጥል ወንድሜ። እኔ ታላቁ አሜሪካ ነው ያለው። እኔን አትጠይቀኝ እንኳን አደረሰ። ስለደረስኩማ ነው ፏ ብዬ ብትን ብልጭ ብዬ ቁጭ ያልኩት እዚህ። ቀጥል እስኪ ክሪስ። ለማንኛውም ሃይማኖት ድንካት በለኝ አንተ የቆማጣ የጠንቋይ ልጅ ውጣ ከዚህ። ለምን ትመጣብናለህ? አልፈለግናችሁም እኮ እናንተ ዳፍንታን እውሮች። እሺ ጋቢ ላይ ተባምጣ ከፍያለሁ እንዳከፍል ሰምተኛል። ከፍያለሁ ተከፍሏል እንዳከፍል። እሺ ማዘሯ እሺ ሰማሁኝ። እሺ ሰምተኛል። ከፍያለሁ 11 ብር ከፍያለሁ ለሁለታችን እንዳከፍል ሰምተኛል አለ። ከፍያለሁ ምንድነው? ሰማሁ እኮ በቃ ሸርኩኝ አይደል እንዴ? ምንድነው? እሺ ሰምቻለሁ። ይሰማል። ሰምተኛል። ከፍያለሁ እንዳከፍል። ከፍያለሁ 11 ብር ከፍያለሁ እንዳከፍል ተከፍሏል። ምንድነው? ሰምቻለሁ። በቃ ሰምቻለሁ። ማና ረዳት መልስ ይሰጠኝ። የምን መልስ ነው የሚሉኝ? መልስ የለውም። አናተ ላይ ለመራመደው 5 ወር መልስ። የምን 5 ወር ነው የሚሉኝ? መልስ የለውም። አናተ ነው መልስ ይሰጠኝ። አዋይ ጨቃጨቁ በቃ እንኩ። እዚህ ጋር ወራጅ አለ። አይሰማም። አውሩኝ። እዚህ ጋር ወራጅ አለ። አይሰማም። አውሩኝ። እዚህ ጋር ኧረ ያዝላት። እዚህ ጋር ወራጅ አለ። እዚህ ጋር አውሩኝ። ሴትዮ ተረጋጊ። አውሩኝ። እዚህ ጋር አውሩኝ። መኪናው ላይ ተቀረበ። ኧረ ቀስ በል። ዛሬ ከማን ጋር ነው? ከእግዚአብሔር ጋር። ስም ማን ነው? ዳንኤል በከር። እሺ 3 ጥያቄዎች ጠይቃለሁ። ኦኬ 99 ሺህ ሲደመር አንድ ስንት ነው? ቦምባስቲክ ሳይድ አይ ስንት ይመስላል? 99 ሺህ ሲደመር አንድ 200 ሺህ። አቤቱ በጣም አሪፍ 200 ሺህ ነው የሚመጣው ማለት ነው። እስቲ ማርያም በስመ አብ አንተ የዶሮ እርግዝናዋ ስንት ወር? የዶሮ እርግዝና አንድ ወር ነው። አንድ ወር። አቤት ኢትዮጵያ፣ አቤት ኢትዮጵያ፣ አቤት ኢትዮጵያ። ይሄ ነው የሚገነባሽ። አንድ ወር ነው የሚመስልህ? በጣም መሰነስከው እኮ የሚቀጥ ዘይት ከምን ይሰራል ብለህ ታስባለህ? ከእንጨት ነው። አንተ እኮ ከእውቀት ነፃ ነህ። ከእንጨት ይሰራል ብለህ ታስባለህ? በጣም አሪፍ። እና ዘይት ከእንጨት ነው የሚሰራው ማለት ነው። ኧረ ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ ባካችሁ። በ14 ሚሊዮን 900 ሺህ ብር የኢትዮጵያ የምትገዙት ወርቅ ላሳያችሁ። ይሄ የአንገቱ በቾከር ሆኖ ረዘም ያለ የእጁም 2 ሸዋሊያ። ዋው ወርቁ በእውነቱ ከሆነ ይገባዋል። ያው በደንብ ቆንጆ እቃ ነው። ያው እንደው ትንሽ እኔ ቅር ያለኝ ሌላ ከለር የለውም ወይ? ቢኮዝ ይሄ አይጥማ ከለር ቢሆን ሞር ያምራል ብዬ ስለማስብ በግሌ፣ ወይ ደግሞ ይሄ አህይማ የሚባለው ይሄ አህያ ከለር ቢሆን ሞር ሰው ይወዷል ብዬ አስባለሁኝ። እንደገና በስከርቭ ቢኖራችሁ፣ አሁን ለእኛ ለወንዶች ብዙ ጊዜ ስከርቭ እንጠቀማለን እና በስከርቭ ቢኖራችሁ እንደዚህ ወገባችን ላይ ማነው አንገታችን ላይ ጣል የምናደርጋት ብትሆን ሞር ቆንጆ ነው ብዬ አስባለሁ። እንደገና እዚህ ኢትዮጵያ ላይ እኛ ለ14 ሚሊዮን ብር ብለን ውጪ መንከራተት አንፈልግም። ወተን ፀሐይ ምናምን እንዲበላን አንፈልግም እና ዴሊቨሪ አላችሁ ወይ? ዴሊቨሪ ቢኖር ሞር ቤት ተሆኖ ይታዘዛል። ያው ቤት ድረስ ቢመጣበት አክሰስ አላችሁ ወይ ቢለውን ነው ትንሽ ጥያቄ ሆነብን። እንደገና ይሄ ሳይዙ ትልቅ ሆነ፣ አንቺ ጡቶችሽ ትልልቅ ስለሆኑ ነው አይ ቲንክ እነዚህ ሚዲየም ጡቶች ወይንም ደግሞ ስሞል ሳይዝ ያላቸውን ሴቶች ያማከለ ቢሆን አነስ ያለ ነገር ቢኖራችሁ ቤልዋስ ትቀልጃለሽ እንደ አንቺ ታላግጫለሽ እንደ አንድ ሪል ስቴት ብር እኮ ነው 14 ሚሊዮን ባለ 3 መኝታ እኮ ገዛለሁ ሄጄ አንድ ብጣሻ ወርቅ 14 24 ካራት አይሆንም። ለምን 105 ምናምን ሚሊዮን ካራት አይሆንም? ማን ይገዛሻል? እንደዛ ነገር አታምጪኝ ሀገር አታምጪ። ወንጀል ነው ይሄ ወንጀል ነው። ይሄ ደምታት ይገባታለሽ። ኢራፊ ሴትዮ 14 ሚሊዮን ታይ እንጂ መጨረሻ ስንት ነው? ተከራከሩ እንከራከረሽ 14 ሚሊዮን 14 ሺህ ብር ማዘር ልከት 14 ሺህ ብር ትሸጣሻለሽ። ትገሻት አማርኛው ራሱ ጠፋብኝ። እንጉርጉርታ ትሻጫቻለሽ ትሻጫታለሽ። አመጣሁት ሞቼም ቢሆን ቀል ነው። እንደዚህ ነው። እዚህ ሀገር ልታሳብዱ ነው እንደ እናንተ። ደግነቱ አማርኛ አንሰማም እንጂ አማርኛም ብንሰማ ቢሆን እኮ አለቀልን እኮ። አንሰማማ አማርኛኛ። ደግነቱ ረፊ እናቴ ረፊ አንገዛሽም፣ ማንም አይገዛሽም። በቃ አንገዛሽም። ኢየሱስ ኦሮሞ ዳ አይተቃጠ ውጣ አንተ ሰውዬን በርባኑ መብረቂ ኑር ቆጭስታ ሚስማረር ቆርቆሮ ኑትሮብሲስታ ወንድሜ እኛ መኖር እንፈልጋለን።
አንተ ልክስክስ እንቆርጣለን። ስነ ስርዓት ይቆረጣል። ስነ ስርዓት አንቺ ክፍት ቂጥ አንተ ወሮ በላ አይጠ መጎጥ ለማኝ ከኛ ኩላውን ለማኝ ነክ እኔ አንቺ መልክ ቢዝነስ ሶሻል ሚዲያ ላሉት ማን አባ ነው ደሞ ላንተ የሚሰጠው እካካም ደሞ ከሶሻል ሚዲያ ሳላጠፋሽን አልተኛም ፋጉሉፍ ጉፋያ ደሞ አንተ ደሞ እንፍራ እንዴ ታውቂዋለሽ እንደማጠፋሽ ደሞ እርግጠኛ ሆኜ ሰው አክብረን እኮ ነው ጸጥ ያልንክ ሞራል አለሽ እካካም እኔ ነኝ አንተ አሁን ተራ ለማኝ አርጋለሁ ቂስችን ገልብጠሽ ላይቭ ላይ እግዞ እየተባለ አዎ ሞጣ ልመና ወጣ እያላችሁ ጻፉልን ላይቭ ሲገባ ሽንትሽን ወደ ላይ እየሸናሽ ቸግሯል ልመና ወጣል አንተ እካክ ጥሩ ቂጥ እንዳለሽ ደሞ ያን እያሳየሽ እካክክን እያከክ ለምን ስትበላቀጭ የነበር ውዳቂ ሞጣ ልመና ወጣ የዛሬው መፈክራችን ሲገባ ቤተሰቦችሽ አፍረውብሽ አዎ ትላንትና ለጆከር አንበሳ ለሞጣ አበሳ ነበር መግቢያ አጣው ድሬዳዋ ላይ አሁን ደሞ ዛሬ ሲገባ ሞጣ ልመና ወጣ በሉት እናትሽም አባትሽም ተለያይተው ነው የሚኖሩ እናትሽ ተሸማቀው አባትሽ ተሸማቀው እምትወዱኝ ሁላ ሞጣ ልመና ወጣ ቸግሮካል ወንድሞችሽ የት እንግባ ብለው የድሬዳዋ ሰዎች ቡና የሚያጣጣቸው አጥተው እንድትቸገር ያረጋችክ ደሞ እቺ አፍክ ነች ተው ብትባል አልሰማ ብለ አንተ ደንቆሮ በእውነት አንቺ ግን እንዴት አባትሽ ነው ያፈላሽው እቀጠቅጣለሁ እኔ ይድጣና ጋለሞታ ሸርሙጣ ቂጣቸውን እንትናቸው ምናምን በል ሞጣን ባንዲት ቃላት ነው ናል ባለጌ አንቺ ነሽ እኔንም ታሸማቅቂ የመጨረሻ ቆሻሻ የወረድክ አንቺ ነህ 20 ደቂቃ 20 ሰዓት መታ እንታስቀምጪ ባንተ የሚመራት ግን ባፍንጫ ይውጣ አፈላሽ አይደል በጣም አፈላሽ አርገያ ሰኝንጂ Hello.